ሰላም ጤና ይስጥልን የኢትዮ አድቨርት ቲቪ ተከታታዮቻችን በሙሉ ዛሬ እንግዲህ የምንገኘው በሪያሊቲ ሪል ስቴት ነው የምንገኘው። ዛሬ የሚገርም በጣም አዲስ ነገር ይዘንላችሁ መተናል። ውስጥ ገብተን እንግዲህ ያለውን ኢንፎርሜሽን ጠይቃለን። የሰማሁት ኢንፎርሜሽን ምንድነው? ፒያሳ ላይ አዲስ ሳይት ለቀዋል። በቅርብ ቀን ተጠናቆ የሚሰጥ ማለት ነው። እሱም በሞናርክ አካባቢ፣ ያ ማለት ደግሞ የዩኒቲ ፓርክ አጠገብ ነው። እዛ ላይ በ9.5 ሚሊዮን ብር ቱ ቤድሩም የቤት ባለቤት መሆን ትችላላችሁ ማለት ነው። ይሄ እውነት መሆኑን ደግሞ ገብተን እናረጋግጣለን ማለት ነው። ይከታተሉ። ሰላም ሰላም ናቲ ይባላል። ከኢትዮ አድቨርት ነው የመጣ ነው። አንድ ማስታወቂያችሁን ሰምተን ነበረ ፒያሳ ላይ አዲስ ሳይት እንዳወጣችሁና በ9.5 ሚሊዮን ብር ቱ ቤድሩም የቤት ባለቤት እንደምታረጉ። አዎ ልክ ነው። በመጀመሪያ ግን ያው ራሴን ላስተዋወቅ፣ ቤዛዊት እባላለሁ። የሪያሊቲ ሪል ስቴት የሽያጭ አማካሪ ነኝ። ያሉትን ደግሞ ዲቴይል ነገሮች ቁጭ ብለን ብናወራ ደስ ይለኛል። ተመልካቾቻችን እንግዲህ አሁን ቢሮአቸው ላይ ደርሰናል። ቅድም የነገርኳችሁ ማለትም 9.5 ሚሊዮን ብር የቤት ባለቤት ይሆናል ያሉትን ለማረጋገጥ ቢሮአቸው ድረስ መተናል። ይሄ እንግዲህ ውጭ ሀገርም ላላችሁ ሀገር ውስጥ ላላችሁ እንግዲህ ይሄን ኢንፎርሜሽን የምሰጣችሁ ትክክለኛ የሆነ ኢንፎርሜሽን ነው። እንድትሸወዱም ስለማልፈልግ ትክክለኛ ኢንፎርሜሽን ተቀብላችሁ ያዋጣኛል፣ ይስማማኛል የምትሉትን ደግሞ ራሳችሁ መታችሁ አይታችሁ እንድትገዙ ጭምር ነው ይሄን ኢንፎርሜሽን የምሰጣችሁ ማለት ነው። ወደ ቤዛ ስንመለስ፣ እሺ ስሜ ቤዛዊት ዳኜ ይባላል። የሪያሊቲ ሪል ስቴት የሽያጭ አማካሪ ነኝ። አሁን ደግሞ ቅድም ለአንተም እንደነገርኩ ነው ባሉት ነገሮች ላይ ዲስከስ እናደርጋለን። ቢሮአችን ስለመጣችሁ በጣም ደስ ብሎኛል። ያለውን ጥያቄዎች ልስማና እነሱን ደግሞ አድሬስ አደርግ። የመጀመሪያ ጥያቄ የሚሆነው የሁሉም ሰው ጥያቄ ነው ማለት እኔ እዚህ ጋር ሆኜ የምጠይቀው የህብረተሰቡ ጥያቄ ይሄን ዩቲዩብ የሚከታተል ሰው የእነሱን ጥያቄ ነው ብዛት ማለት ነው። ስለዚህ መጀመሪያ ወደ ዋናው እንትናችን ከመግባታችን በፊት ሪያሊቲ ሪል ስቴት ምንድነው ማለት ነው ነገር ምን ያህል ኤክስፒሪየንስ አለው እንዲሁም ደግሞ ታማኝነቱ ምንድነው የሚለው ነገር ብሪፍ አድርገሽ ብትነግሪኝ ደስ ይለናል። እሺ ያው ብዙ ጊዜ ተብሏል፣ ግን ሪያሊቲ ሪል ስቴት 10 ዓመት ያክል ኮንስትራክሽን እና በሪል ስቴት ዘርፍ ዙሪያ እየሰራ የነበረ ድርጅት ነው። ኦልሞስት አሁን ወደ 10 ፕሮጀክቶችን አስረክበናል። ጥሩ ሎኬሽኖች፣ በሎኬሽን ዋይዝም በጣም ጥሩ ሎኬሽኖች ነው የምንይዘው። ገንብቶ ከማስረከብም ውጪ ሙሉ ለሙሉ መሰረተ ልማት ተሟልቶባቸው ለመኖር የሚያስችሉ ቤቶችን ነው ለህብረተሰቡ የምናቀርበው። ብዙ አክቲቭ የሆኑ ሳይቶች አሉ። እንግዲህ ተመልካቾቻችን እንደነገረችን ከሆነ 9 ሳይት አስረክበው እንግዲህ ሰዎቹም ደግሞ እየኖሩበት ነው ማለት ነው። ለምስክር ያህል ደግሞ 9 ሳይት ሄዳችሁ ካስፈለገ ያለው ነገር ሞር ኢንፎርሜሽን መጠየቅ ትችላላችሁ ማለት ነው። ይሄ ከምንም በላይ በቂ ነው ማለት ነው ለታማኝነታችሁ። አንድም ቤት ሰርታችሁ ስታስረክቡ በስንት ጊዜ ውስጥ ያልቃል? እንደየሳይቶቹ ይለያያል። እንደነገርኩ የተለያዩ አክቲቭ የሆኑ ሳይቶች አሉን። በ1 ዓመት የሚረከቡ ሳይቶች አሉን። በ5 ወር የሚረከብ ሳይት አለን። በ2 ዓመት ከ6 ወር ሪዝነብል የሆነ ታይም ሰጥተን ደግሞ በ3 ዓመት ውስጥ የሚረከብ የፒያሳ ሳይት አለን ማለት ነው። ስለዚህ ያው እያንዳንዱን በሂደት እንመጣበታለን። ፒያሳ ምንድነው፣ ሌሎቹ ሳይቶች ምንድን ያላቸው የሚለውን ነገር እንመጣበታለን። እንግዲህ ተመልካቾቻችን እንግዲህ ያለችንን ሰምተናል። እነዚህ ነገሮች እንግዲህ በደንብ ለማየት ነው በአካል ለመሄድ ሳይቶቹ ደስ እናያለን ማለት ነው። አሁን ወደ ዋናው ስንገባ አንድ ቤት በስንት ብር ነው የሚሸጥ ስንት ካሬ እንደሆነ እና ስለ ቤቶቹ ደግሞ ሞር ዲቴል ደግሞ ትነግሪናለሽ። ትልቁ ፕሮጀክታችን የምንለው በአይነቱ ደግሞ ለየት ያለ ፕሮጀክት ፒያሳ ላይ ላውንች አድርገናል። ጂ ክላስ 19 የሆነ ፕሮጀክት ነው። ክላስ ቴራስ ማለት ነው። ከታች እስከ 3ኛ ድረስ የንግድ ሱቆች ናቸው። ከ200 በላይ የንግድ ሱቆች አሉት። አሁን ላይ 15% ቅድመ ክፍያ በመክፈል የሱቅ ባለቤት መሆን ይቻላል። ከትናንሽ 23 ካሬ ጀምሮ እስከ 434 ካሬ ድረስ የንግድ ሱቅ አማራጮች አሉ እንደየሰቡ ፍላጎት በተለያየ ኦፕሽን ማለት ነው። እና ምንድነው የፒያሳውን ፕሮጀክት ትንሽ ለማብራራት ከታች 4 ቤዝመንት አለው። ከ4 ቤዝመንት በላይ ደግሞ 3 ፍሎሮች አንድ ላይ ፖዲየም ነው የሚሆኑት። ፖዲየም ማለት አንድ ወጥ የሆነ ስትራክቸር ነው የሚሆነው። ከ3ኛ በኋላ ግን ከ4ኛ ጀምሮ ትዊን ታወሮች ናቸው የሚሆኑት። 6 ብሎኮች ያለው ትዊን ታወር ነው የሚሆነው። በአንድ ብሎክ ላይ ከ2 እስከ 4 ሰው ብቻ ነው የሚኖረው። ስለዚህ አጠቃላይ 10 አሳንሰሮች አሉን።
ኤሌቬተሮች ማለት ነው። 8ቱ ለመኖሪያ አፓርትመንቶች ናቸው። 2ቱ ደግሞ ፓናሮሚክ ኤሌቬተሮች ናቸው። ለንግድ ሱቅ ወይም ደግሞ ለኮሜርሻል ኤሪያው የሚያገለግሉ ናቸው። ከዛ ውጭ ደግሞ የኮሜርሻል እና የሬዚደንሻል መግቢያ ሁልጊዜም እኛ ሚክስድ ዩዝ ቢልዲንግ ስንሰራ ሁልጊዜም መግቢያቸው የተለያየ ነው የሚሆነው። የሊፍት ክራፍት ኢቨን ኤሪያ የተለያየ ነው የሚሆነው እና ይህንን ይመስላል የፒያሳው ፕሮጀክት። እና ደግሞ እንደጠየከኝ አሁን ላይ ባለ 2 እና ባለ 3 መኝታ አፓርትመንቶች ናቸው ያሉት። እንደነገርኩ በብሎክ ከ2 እስከ 4 ሰው አለ። አሁን ለምሳሌ ባለ 2 መኝታን እንደ ምሳሌ ብንወስድ 127 ካሬ አጠቃላይ ክፍያ ወይም ደግሞ ሙሉ ክፍያ ለሚከፍል ሰው 9.5 ሚሊዮን ብር ነው። 15% ቅድመ ክፍያ ደግሞ ለሚከፍል ሰው ወደ 1.8 ሚሊዮን ብር ነው። አሁን ላይ ምንድነው ዳውን ፔመንት በመክፈላቸው 10% ዲስካውንት አለ። 15% ሲከፍሉ 10% በቶታሉ ያገኛሉ። 100% ደግሞ ሲከፍሉ እስከ 30% ቅናሽ አድርገናል ማለት ነው። ወደ ባለ 3 መኝታ ደግሞ ስመጣ 152 ካሬ አሁን ላይ ፉል ፕራይሱ ወይም ደግሞ 100% ለሚከፍል ሰው በ12.2 ሚሊዮን ብር ሙሉ ክፍያ ወይም ደግሞ በ2.3 ሚሊዮን ብር 15% ቅድመ ክፍያ ማግኘት ይችላል። ስለዚህ በጣም ይሄ ሊሚትድ ታይም ኦፈር ነው። በጣም ለትንሽ ቤቶች ለ30 ቤቶች የወጣ ኦፈር ነው። አሁን ላይ መጥተው የሚገዙ ሰዎች በጣም እጅግ ተጠቃሚ ይሆናሉ። ያው ሎኬሽን ዋይዝ ብትለኝ ምኑ ጋር ነው የሚገኘው ለምትለኝ ከሞናርክ ሆቴል ዝቅ ብሎ በተለያየ አቅጣጫ ከአድዋ 00 ወዳጅነት ፓርክ ከሳይንስ ሙዚየም በተለያዩ አቅጣጫዎች እይታ ያለውም ደግሞ ቪው ያለው ሴንተር ቦታ ላይ የሚገኝ ሳይት ነው። እንግዲህ በዛ አጋጣሚ እንግዲህ ሪያሊቲ ብዙ ቦታ ሳይት ይኖራል ብዬ አስባለሁ። የሀሳብ ብቻም አይደለም። ሌላ ቦታ ገዛለሁ ብትፈልጉ ደግሞ እስቲ ሌላ ቦታ ላችሁ ማለት ያሉን ኢንፎርሜሽን ብትነግረን ማለት ነው። ያው ሪያሊቲ አንድ ቦታ ብቻ አይደለም የሚገነባው። ከተማዋ ላይ የተመረጡ ቦታዎች የምንላቸው ቦታዎች ላይ ነው የሚገነባ ያለው። አሁን ሳር ቤት ላይ 2 ሳይቶች አሉን። ካናዳ ኤምባሲ አካባቢ አሁን ላይ 50% ደንበኞች 50% ከፍለው ቀሪውን 50% ደግሞ በ5 ወር ጊዜ ውስጥ የሚከፍሉበት ማለት ነው። ሁለተኛው ሳይታችን ደግሞ ሳር ቤት አፍሪካ ህብረት አካባቢ ወይም ደግሞ የድሮ ብስራት ኤፍኤም የነበረበት እዛ አካባቢ አንድ ሳይት አለን። እዛ ጋር ባለ 2 እና ባለ 3 መኝታ አፓርትመንቶች አሉ። አሁን ላይ በ10% ቅድመ ክፍያ ቀሪውን ደግሞ በ6 ዙር እና ደግሞ ማስረከቢያ ጊዜው ደግሞ 2 ዓመት የሆነ አንድ ሌላ ፕሮጀክት አለን። እነዚህ ሳር ቤት ላይ የሚገኙ ፕሮጀክቶቻችን ናቸው። ሶስተኛው ፕሮጀክታችን ደግሞ ኦንጎይንግ ፕሮጀክት የምንለው ደግሞ ደንበል ጋዜቦ ካስረከብነው ሳይት ፊት ለፊት አሁን ላይ ብሎክ 2 ብለን አዲስ ሳይት ጀምረናል። እዛ ጋር ከባለ 1 እስከ ባለ 3 መኝታ አፓርትመንቶች አሉ። አሁን ላይ እሱም 10% ቅድመ ክፍያ ነው። ቀሪውን 90% በ6 ዙር የሚከፈል እና ደግሞ በ2 ዓመት ከ6 ወር የሚረከብ ነው። እሱ ደግሞ አንድ ሌላ ኦንጎይንግ ፕሮጀክታችን ነው። ሌላ ተጨማሪ አሁን እዚህ ጋር ሁሉም በጣም የተገረመበት እኛም ደግሞ በደንብ አቅማችንን በደንብ ያሳየንበት የቦሌ መድኃኒዓለም ሸገር ህንፃ ጀርባ ያለ ሳይታችን ነው። በ6 ወር ጊዜ ውስጥ 12ኛ ፍሎር ላይ የደረሰ ፕሮጀክት ነው። አሁን እሱ ላይ የተወሰኑ ቤቶች አሉን ለሽያጭ። ያው 1፣ 2፣ 3 ቤቶች ናቸው የሚኖሩን። እዛ ላይ ለሽያጭ የወጡ ቤቶች አሉን። እሱ ጋር ደግሞ 40% በመክፈል ቀሪውን ደግሞ በ1 ዓመት ጊዜ ውስጥ ከፍለው የሚጨርሱት ነው። እነዚህን ይመስላሉ የሪያሊቲ ሳይቶች ከፒያሳ ባሻገር ማለት ነው። እሺ ተመልካቾቻችን እንግዲህ እንደነገረችን ከሆነ በጣም ቆንጆ ሳይቶችን ነግረናለች ማለት ነው። ስለዚህ እንግዲህ አሁን ደግሞ ሳይት ላይ ያለውን ደግሞ በአካል ሄደን እናያለን ማለት ነው። እንግዲህ እሱን አይታችሁ ወስናችሁ ስክሪን ላይ በምትመለከቱ ስልክ ቁጥር እየመጣችሁ በአካል ደግሞ ቤዛም ወስዳችሁ ታሳያችኋለች ማለት ነው። መግዛትም ትችላላችሁ። ውጭ ሀገር ደግሞ ላላችሁ በዋትስአፕ በቴሌግራም ኮሚኒኬት እያደረጋችሁ ይሄን ማድረግ ትችላላችሁ ማለት ነው። የግድ ባንክ ቤት ምናምን ሄዳ አይጠበቅባችሁ። ያለውን ፕሮሰስ እነሱ ጨርሱላችኋል ማለት ነው። ከዛ ሆኖ ቡክ ማድረግ ይችላሉ። አሁን ከዚህ በኋላ ደግሞ ያለውን ሳይት ሄደን ደግሞ ያለውን ነገር እናያለን ማለት ነው። ባይተወይ ናት ያው ቅድም ብዙ ነገሮች አውርተናል ስለ ሳይቶቻችን ስለተለያዩ ነገሮች እና
ሌላ ያልነገርኩ ነገር ምንድነው እዛ ጋር የምታየው የኛ ሳይት ነው። አጠቃቀን ያስረከብነው ሳይት ነው። አሁን ላይ ያኛው ዲፕሎማት ፕሮጀክት ሪያሊቲ ዲፕሎማት ፕሮጀክት አንድ ይባላል። እዛ ላይ ያመለጣቸው ደንበኞቻችን እዚህ ላይ መግዛት ይችላሉ። ይሄ የምታየው ደግሞ የአጭር ጊዜ ፕሮግረስ ነው። በትንሽ ጊዜ ውስጥ ነው እዚህ ላይ ደረስነው። አሁን ወደ ፈርስት ፍሎር ስላብ እየሄድን ነው። እዚህ ላይ ቅድም እንደነገርኩ 10% ከፍለው ቀሪውን በ6 ዙር በ2 ዓመት ከ6 ወር ውስጥ የቤት ባለቤት መሆን ይችላሉ። ከባለ 1 እስከ ባለ 3 መኝታ አፓርትመንቶች አሉት። እዚህ ላይ ፓርኪንግ አለው። ለአንድ አባወራ አንድ ፓርኪንግ አለ። ተጨማሪ የልጆች ላይብራሪ፣ ጂም፣ ስቲም፣ ሳውና የተለያዩ አሜኒቲዎች አሉ። እስቲ ምን ይመስላሉ የሚለውን ደግሞ እዛኛ ውስጥ ገብተን ደግሞ ታዩታላችሁ። ወደዛ እንሂድና ያለውን ነገር እናያለን። ወርጋችን እንግዲህ በጣም ነው የሚያምረው። ፕሮግረሱም ባይዘው በጣም ፍጥነት ላይ ነው ያሉት። ሴም ታይም ደግሞ እዚህ ጋር ደግሞ ያለቀ ማለት እዚህ ጋር አልቆ ያስረከቡት ማለት ከዚህ በላይ እንግዲህ ምንም ዋስትና የለም ማለት ነው። እናንተም በአካል መጥቶ የምታዩት ነገር ነው ማለት ነው። ስለዚህ ወደሚቀጥለው ደግሞ እናያለን። ይከታተሉ። ያው እንግዲህ ቅድም እንደነገርኩ ያለቀ ያስረከብነው ሳይት ነው። ብዙ ጊዜ ጥያቄ የሚሆነው ሲያልቅ ምን ይመስላል፣ ሳይታችሁን በምን ሁኔታ ነው የምታጠናቅቁት ነው። አሁን ያለው ሎቢ ኤሪያ ላይ ያለ ነው። ተጨማሪ የተለያዩ አሜኒቲዎች አሉት እዚህ ላይ ሙሉ ለሙሉ ጥቅቅ አድርገን ከነካርታው አስረክበናል። እዚህ ላይ እስቲ ያሉትን አሜኒቲዎች አንድ ከፍ እንበልና አሁን ያለነው ሜዛናይን ፍሎር ላይ ነው። እንዳልኩ ያው ተጨማሪ የምናቀርባቸውን ከደረጃ ከሊፍት ከተለያዩ አሜኒቲዎች ተጨማሪ ለከስተመር የምናቀርባቸውን እንትኖች ናቸው። እዚህ ጋር ጂምናዚየም አለ ከነቃው ነው የምንለው። ቀጣይ ደግሞ ይኸው ሴትና ሳውና አለ። የሴትና የወንድ ለብቻ ተለይቷል። ያለው ነገር ያለቀ ነው። በዚህ ስቴጅ ነው የምናስረክበው። አሁን ደንበኞች ወደፊት የሚጠቀሙበት ሳውና እንደሆነ ይሄ ስቲም ነው። ብዙ ጊዜ እንደዚህ አይነት ነገር አልተለመደም። ከእንደገና ሊሰራ ተብሎ ብዙ ጊዜ ቤቶች ከተረከቡ በኋላ ወይ በክፍያ ነው የሚሆነው ወይ ደግሞ የሚገዙ ደንበኞች ከዚህ በኋላ ማለት ቤቱን ከተረከቡ በኋላ የሚጠቀሙት ነፃ ነው። ምንም አይነት ክፍያ የለውም ማለት ነው። ይህንን ይመስላል። እነዚህ ከምናቀርባቸው አሜኒቲዎች ተጨማሪ አዲሽናል የምንሰጣቸው ናቸው። የቀረውን ደግሞ ሌላኛውን ሳይት እንየውና ያለውን ነገር ዲስከስ እናደርጋለን። እንግዲህ ተመልካቾቻችን እንግዲህ በጣም አሪፍ ነገርና የሚገራረም ነገር እያየን እንግዲህ ቀጣዩን ደግሞ ሳይት አብረን እናያለን። ይከታተሉ። እሺ ናት። ይኸውልህ አሁን ደግሞ የምንገኘው ሳር ቤት አፍሪካ ህብረት አካባቢ የሚገኘው ሳይታችን ነው። የሪያሊቲ አምባሳደር ሳይት ይባላል። በፍሎር 5 ቤቶች ያሉት ባለ 2 እና ባለ 3 መኝታ አፓርትመንቶችን ያካተተ ነው። አጠቃላይ 4 ቤዝመንት ከአራተኛ ቤዝመንት በኋላ ደግሞ ከግራውንድ እስከ 4ኛ ድረስ የንግድ ሱቆችን ያካተተ ከ5ኛ ጀምሮ እስከ 19ኛ ወለል ደግሞ የመኖሪያ አፓርትመንቶችን ያካተተ ሳይት ነው። ንግባና ያለበትን ፕሮግረስ እናሳይ። እንደምትመለከተው ናቲ ኦልሬዲ ሳይታችን ላይ ደርሰናል። አሁን እንደምታየው ነው በጣም የተጣጨፈ ፕሮግረስ ነው ያለው። 24 ሰዓት ነው እየሰራን ያለነው። አሁን ያለንበት ደረጃ 3ኛ ቤዝመንት ነው። ከዚህ በኋላ ቢቀረን 1 ቤዝመንት ነው። ከዛ ወዲህ የንግድ ሱቆችን የምንጀምርበት ስቴጅ ላይ እንደርሳለን። ይሄኛው 2ኛ ሳይታችን ነው። ኦንጎይንግ ፕሮጀክት ነው። እኔም በበኩሌ ቆንጆ ፕሮጀክት ብዬ ወይም ደግሞ ቆንጆ ሎኬሽን ብዬ ማስበው ሎኬሽን ነው። 3ኛ ቤዝመንት ነው። ከዚህ በኋላ የንግድ ሱቆችን የምንጀምር ይሆናል። እንደነገርኩ ከግራውንድ እስከ 4ኛ ድረስ የንግድ ሱቆች ናቸው። ከዛ በላይ መኖሪያ አፓርትመንቶች ናቸው። በጣም ያልተጣበበ በፍሎር 5 ቤቶች ብቻ ያሉት ሳይት ነው ይሄ። እዚህ ላይ አሁን 10% ቅድመ ክፍያ ከፍለው ቀሪውን ደግሞ በ6 ዙር በ2 ዓመት ጊዜ ውስጥ የሚረከቡት ነው የሚሆነው። ያው ደንበኞቻችን እንግዲህ ደግሞ ሳር ቤትን የሚወዱ ደንበኞች እዚህ ጋር መጥተው ፐርቼዝ ማድረግ ይችላሉ ማለት ነው። ወጣቶችን እንግዲህ ቦታው ድረስ መተን ያሳየናችሁ ያለው ነገር አይታችሁ እንግዲህ መታችሁ እንድገዙ ነው። በጣም ፍጥነት ላይ ነው ያሉት። ደግሞ ስራቸው በጥራት ነው እየሰራሉ። ስለዚህ እንግዲህ እንደኛ እየመጣችሁ በአካል ለማየት ከፈለጋችሁ ደግሞ ስክሪን ላይ በተመለከቱት ቁጥር እየመጣችሁ ለቤዛ እየደወላችሁ ማየት ትችላላችሁ ማለት ነው። መግዛት ትችላላችሁ ማለት ነው።
ለበለጠ መረጃ ላይክ ሼር ሰብስክራይብ ማድረጋችሁ ፋይናሊ የምትዩ ነገር መጨረሻ ላይ ካለ ደግሞ እድል ልስጣትና ከዛ እሷም ትሎ ነገር ካለ ትለናለች ማለት ነው። ናቲ አመሰግናለሁ በጣም መጣችሁ ያለው ነገር በደንብ አይታችሁ ለሰዎችም ሼር ስላደረጋችሁልኝ በጣም እናመሰግናለን። ከዚህ በተጨማሪ ለበለጠ መረጃ ሳይትም ለመጎብኘት ስክሪኑ ታች ባለው ስልክ ይደውሉ። ያው ሪያሊቲዎች ነን፣ ስማችንም የእውነት ነው፣ ስራችንም የእውነት ነው።